ሰላም ሰላም ፋሚሊ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ሙሉ ተስፋ ያለኝ ማለት ነው። ቻናሌ አዲስ ሆናችሁ ቻናሌ ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ሼር በማድረግ ቤተሰብ እንሁን ማለት ነው። ፈጣሪ ሀገራችንን ሰላም ያደርግልን፣ እኛንም በስደት ላይ ያለነው በሰላም ለሀገራችንን ያብቃን ማለት ነው። በተረፈ ምሽቱ ቆይታ ሁሉ ሰላም ነው፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት የመጎሉ በአሰራር ነው። ሌላ ጊዜ ሙሉ አሰራሩን ይዤላችሁ እመጣለሁ ማለት ነው። እስከዛ እቺን አየት አየት አድርጉልኝ ማለት ነው ፋሚሊዎቼ። እየተጠቀምኩት የመጀመሪያ ሽንኩርት ተጠቅሜያለሁ። ሁለት ሽንኩርትም አንድ ሽንኩርትም እንዳላችሁ መጠቀም ትችላላችሁ ማለት ነው። ሽንኩርቱን ብራውን እስከሚሆን ድረስ አቁላልቼ ከዛም በኋላ ዶሮ ያዘጋጀሁትን ዶሮ ደግሞ በደንብ ጥብ አድርጌ ሽንኩርቱ ብራውን ሲሆን ዶሮውን እጨምራለሁ ማለት ነው። ከዛም በኋላ አንድ ላይ ጥብስ ካረኩኝ በኋላ የፈረንጅ ቃሪያ እጨምራለሁ ማለት ነው። ከፈረንጅ ቃሪያ ከጨመርኩት በኋላ ነጭ ሽንኩርት እጨምራለሁ። ከዛም በኋላ ባህራቱን ቅመማ ቅመሞችን እጨምርበታለሁ ማለት ነው። ቅመማ ቅመሞቹን ከጨመርኩት በኋላ አንድ ማንካም ቢሆን ቲማቲም ሳልሳውን መጨመር ትችላላችሁ ማለት ነው። እና እሱ አንድ ላይ ከተዋሃደ በኋላ አንድ ላይ ተጣብሶ ከተጠበሰ በኋላ ትንሽዬ ውሃ ጠብ አድርጋችሁ ከዛ መጨረሻ ላይ ካሮቱን ከፈለጋችሁ ለብቻ መጥበስ ትችላላችሁ። በዛም ደግሞ ቁሌቱ ከተቁላልቶ ከጨረሰ በኋላ ትንሽዬ ውሃ አድርጋችሁ እንትን ማድረግ ትችላላችሁ ማለት ነው። ቁሌቱ ላይ ካሮቱ መጨመር ትችላላችሁ ከተፈለገ ማለት ነው። ካልተፈለገ ደግሞ መጠበስ ይቻላል ማለት ነው ከድንችና ከበትንጄን ጋራ እና እንደዛ አድርጌ ቁሌቴን ጨርሻለሁ ማለት ነው። ቁሌ ለእንትን ያደረኩት የጠባበስኩት ደግሞ አንድ ድንች አንድ ካሮት እና ካሮቱን አልጠበስኩትም ቁሌቱ ላይ ነው ጨመርኩት። ከዛም በኋላ በትንጄንና ካሮት ድንቹን አንድ ላይ መጠበስ ከፈለጋችሁም ደግሞ እሱ ለብቻ ለብቻ ትጠብሳላችሁ እና ከፈለጋችሁም ደግሞ እንትንም መግባት ይቻላል። አበባ ጎመንም ካለ እሱም ጥሩ ነው። ከበትንጄን ጋር ጥሩ እንትን ጣዕም ይሰጠዋል ማለት ነው። ከዛም በኋላ ሩዛችሁ ሳልሳው ካለቀ በኋላ ሩዛችሁን ከጎን እንትን ታደርጋላችሁ ማለት ነው። ሩዙ በጎን ለሁለት ደቂቃም ቢሆን ለግማሽ ደቂቃም ቢሆን ለሰላሳ ደቂቃም ቢሆን ሩዙ ከተዘፈዘፈ በኋላ ውሃችን ጣድ አድርጋችሁ ጨውና ዘይት ተደርጎ ከዛም በኋላ ሩዙ ይጨመራል ለብቻው። ትንሽ በሰል ሲል በጣም መብሰል የለበትም። ትንሽ ሩዙ በሰል ካለ በኋላ በመስፎዬ እንገለብጣለን ማለት ነው። ውሃውን እነፈፋለን። ውሃውን ካጠነፈፍን በኋላ ያዘጋጀነው ስጎ መጀመሪያ ድስቱ ኖርማል ድስቱ የማይዘው ቅጡ የማይዘው ድስት እናዘጋጃለን ማለት ነው። ያንን ድስት ከስር ምን እናደርጋለን? ስትፈልጉ ዶሮውን ማድረግ ትችላላችሁ። ከስጎ ላይ አንስታችሁ ማለት ነው። ዶሮው ከስጎ ከድስቱ ስር በኖርማል ድስት ማለት ነው። በኖርማል ድስት ዶሮ ከስር ሲሆን በጣም ብራውን ከለር ይሆናል። በጣም ጣዕም የሚሰጠን ምንም ነገር አይሆንም። ምክንያቱም እዚህ ጋር በትንጅና ድንች የጠበስነው ወደ ዶሮው ይመጣል። ምንም ነገር አያርም። እንደውም ጥሩ እንትን ነው የሚሆነው። ጥሩ ከለር ይዞ ይወጣል ማለት ነው። ቢያንስ 20 ደቂቃ ብቻም ስለምናቆየው ብዙም ጉዳት የለውም፣ አያስፈራም ማለት ነው። ከፈለጋችሁ በትንጄንም ከስር ታደርጋላችሁ፣ ከፈለጋችሁ ደግሞ ዶሮውን ከስር ታደርጋላችሁ። እኔ ዛሬ ያደረኩት በትንጄን ነው ከስር ያደረኩት። በትንጄኑን ከስር ያደረኩት። ከዛም በኋላ ድንቹን አረኩት። ካሮቱን ደግሞ ቁሌቱ ላይ ባይጨመርም እዚህ ላይ መጨመር ይቻላል ማለት ነው። ግን መጠበስ አለበት። እኔ ስላልጠበስኩት ቁሌቱ ላይ ያረኩት። ቁሌቱ ከተቁላላ በኋላ መጨረሻ ላይ ነው ካሮቱን ያረኩት ማለት ነው። ስለዚህ በትንጄኑ ከስር ያረኩት ድንቹን
ድንቹን ደግሞ ከላይ ያረኩት። ከዛም በኋላ ዶሮውን አንስቼ ከላይ ያደረኩት በቃ ማደራረብ ማለት ነው፣ ስቴፕ በስቴፕ። ከዛም በኋላ ትንሽዬ ሩዝ አረኩኝ። መሀል ላይ ደግሞ ስጋውን ጨመርኩት ማለት ነው። ከዛም በኋላ ሩዙን ሸፈንኩበት። ከዛን በኋላ ክድን ከዛም በኋላ ከተከደነ በኋላ 20 ደቂቃም ሊሆን ይችላል፣ 10 ደቂቃም ሊሆን ይችላል፣ 15 ደቂቃም ሊሆን ይችላል። አነስተኛ እሳት ላይ እናደርግና እንትን እንሆናለን ማለት ነው፣ እናወጣለን ማለት ነው። በሌላ ቪዲዮ